ጥበብ ነው የምንነጋገረው። መዝሙር 111 ቁጥር 10 ላይ የጥበብ መጀመሪያ እግዚአብሔርን መፍራት ነው፣ ለሚያደርጓትም ሁሉ ደህና ማስተዋል አላቸው፣ ምስጋናውም ለዘላለም ይኖራል ብሎ ይናገራል። ይህንን ክፍል በምንመለከትበት ጊዜ ምን ማለት ነው እውነተኛ ጥበብ ካልን እግዚአብሔርን መፍራት መሆኑን ነው። ብዙ ጥበብ እንደምታውቁት በምድር ላይ አለ። በጣም ብዙ በተመራማሪዎች ዘንድ በሕክምና ባለሙያዎች ብናነሳ፣ በካውንስለሮች ብናነሳ፣ በሊደርሽፑ መንገድ ብናነሳ፣ በቲዮሎጂያንስ ዙሪያ ብናነሳ፣ እንዲሁም በፖለቲካው በኢኮኖሚክስ ባለሙያዎቹ ዘንድ ብናነሳ በጣም ብዙ የጥበብ አይነት በሳይንሱ ዓለም ብናነሳ ብዙ ጥበቦች አሉ። እነዚህ ሁሉ ጥበቦች ሊሚቴሽን አላቸው፣ ገደብ አላቸው፣ ውስንነት አላቸው። የሚጠቅሙት በዚህኛዋ ፕላኔት በሆነ ጀነሬሽን ወይም እስከሆነ ወቅት ድረስ ብቻ ነው ማለት ነው። እውነተኛ ጥበብ ብለን የምንለው ጥበብ ግን እግዚአብሔርን መፍራት ነው ስንል ቢዮንድ ይሄ የምናየው ወርልድ ከዚህ ከሚታየው ዓለም ያለፈ ተሻጋሪ የሆነ በዚህኛው ዓለም ብቻ ሳይሆን ሊመጣ ባለው ዓለም ጭምር የሚጠቅም የሚያዋጣ ጥበብ መሆኑን ለማስረዳት ነው ማለት ነው። እንግዲህ ዓላማችን ይሄ እውነተኛ ጥበብ ያለው ሰው እውነተኛውን ጥበብ የሚከተል ትውልድ እውነተኛውን ጥበብ ገንዘቡ ያደረገ ሕዝብ ደግሞ እንደሚባረክ ለማሳየት ነው ማለት ነው። እዚህ ጋር ሲናገር ይላል ለሚያደርጓት ሁሉ ደህና ማስተዋል አላቸው፣ ምስጋናም ለዘላለም ይኖራል ሲል ይህንን ለመረጠ ይህንን ለሚከተል እግዚአብሔርን መፍራት ጥበቡ ላደረገ ለዚያ አካል ወይም ለነዚያ አካላት ያ ደህና ማስተዋል አላቸው፣ አንሸከበል ወይም የማይናወጥ ማስተዋል አላቸው ብሎ ይናገራል ማለት ነው። እና ዓላማችን የተባረከ ነው የሚለውን ለማሳየት ነው። ይህንን ስናነሳ ሶስት ዋና ዋና ነጥቦች እናያለን ከዚህ በመነሳት ማለት ነው። የመጀመሪያው ትውልድ ተሻጋሪ በረከት። አያችሁ፣ እውነተኛው ጥበብ ወይም እግዚአብሔርን መፍራት ለሚከተሉ ህዝቦች የመጀመሪያው ትውልድ ተሻጋሪ በረከት ይሆንላቸዋል ነው የምንለው ማለት ነው። ሁለተኛው ደግሞ የተፈጥሮ መገዛት ሳይቀር የተፈጥሮ መገዛት በረከት፣ ትውልድ ተሻጋሪ በረከት ብቻ ሳይሆን ተፈጥሮ እንኳን ሳይቀር ይገዛላቸዋል። እግዚአብሔርን ጥበባቸው ላደረጉ ሰዎች ወይም እውነተኛውን ጥበብ ለሚከተሉ ሰዎች ተፈጥሮ እንኳን ሳይቀር ይገዛላቸዋል የሚለውን ለማሳየት ነው። ሶስተኛው የማሸነፍ በረከት ወይም ድልነሽነት በህይወታቸው ይታያል ማለት ነው። እውነተኛውን ጥበብ ለሚከተሉ ሰዎች ትውልድ ተሻጋሪ በረከት በህይወታቸው ይሆናል። ይሄም ብቻ አይደለም፣ ይሄ የሚታየው ዓለም ተፈጥሮ ሳይቀር ይገዛላቸዋል። ይሄም ብቻ አይደለም፣ ያሸንፋሉ። እነዚህ ሁሉ ብለሲንጎች በህይወታቸው ይከተላቸዋል የሚለውን ለማሳየት ነው። እንግዲህ መዝሙረኛው ወይም ንጉሥ ዳዊት ምን አለ? የጥበብ መጀመሪያ በዓለም ላይ ቅድም እንዳነሳ ነው በጣም ብዙ ጠቢባንም ብዙ የጥበብ አይነትም አለ። ነገር ግን የዚህ ሁሉ መሰረቱ እግዚአብሔርን መፍራት ነው ብሎ ሲናገር እንመለከታለን። እንግዲህ ወደ አንደኛው ስንመጣ ትውልድ ተሻጋሪ በረከት ያልነው የቀኖች ትውልድ ትባረካለች የሚል እናገኛለን። መዝሙር 112 ቁጥር ስንት ላይ ነው? ተመልከቱ። 112 ቁጥር 5 ጀምሮ ቸር ሰው ይራራል ያበድርማል፣ በፍርድም ነገሩን ይፈጽማል፣ ለዘላለም አይናወጥም። የጻድቅ መታሰቢያ ለዘላለም ይኖራል፣ ከክፉ ነገር አይፈራም። በእግዚአብሔር ለመታመን ልቡ የጸና ነው። በጠላቶቹ ላይ እስኪያይ ድረስ ልቡ ጽኑ ነው፣ አይፈራም። በተነ ለችግረኞችም ሰጠ፣ ጽድቁ ለዘላለም ይኖራል፣ ቀንዱ በክብር ከፍ ከፍ ይላል ብሎ ይናገርና ምዕራፍ 12 ቁጥር 2 ላይ ወደኋላ መለስ ብለን ስናይ ዘሩ በምድር ላይ ኃያል ይሆናል ይልና የቅኖች ትውልድ ትባረካለች። ስለ ትውልድ ተሻጋሪ በረከት ስናነሳ ምን አለ? በተነ
ለችግረኞች ወይም ለድሆች ሰጠ፣ ጽድቁ ለዘላለም ይኖራል። ይህም ብቻ አይደለም፣ ዘሩ በምድር ላይ ኃያል ይሆናል፣ የቅኖች ትውልድ ትባረካለች ብሎ ይናገራል ማለት ነው። ለዚህ ነው እንግዲህ ትውልድ ተሻጋሪ በረከት በህይወቱ ይሆናል። ምን አይነት ሰው? እውነተኛውን ጥበብ የሚከተል ሰው። ምን አይነት ሰው? እግዚአብሔርን የሚፈራ ሰው። ስለዚህ እዚህ ጋር ስትመለከቱ የቅኖች ትውልድ ትባረካለች። ወዳጆቼ እውነተኛ በረከት ወደ ትውልድ ለማሸጋገር ብዙ ቴክኒኮችን ልንጠቀም እንችል ይሆናል። ከቴክኒክ ሁሉ በላይ የሚበልጥ ቴክኒክ ሳይሆን በእግዚአብሔር ቃል የተመሰረተው እውነት ምንድን ነው ብንል እውነተኛውን ጥበብ መከተልና እውነተኛውን ጥበብ ለትውልዳችን ማስተማር ነው ማለት ነው። እውነተኛውን ጥበብ የሚከተሉ ወይም እግዚአብሔርን የሚፈሩ ያን እግዚአብሔርን መፍራት ደግሞ ለትውልዳቸው የሚያስተምሩ ሰዎች ነው ዘራቸው የሚባረከው ብሎ የሚናገረው። ዘራቸው ይባረካል ማለት ምን ማለት ነው? ወዳጆቼ ኢኮኖሚካል ብሌሲንግ ብቻ አይደለም፣ ጤንነት በረከት ነው። በኢኮኖሚ መባረክ በረከት ነው። እንደገናም ደግሞ በመልካም ጀምሮ መጨረስ በረከት ነው እና ክርስቶስ ኢየሱስን ማመንና በክርስቶስ ትምህርት ጸንቶ መኖር ከበረከት ሁሉ የሚበልጥ በረከት ነው። የእግዚአብሔር መንግስት መውረስ በረከት ነው። ከበረከቶች ሁሉ የላቀ በረከት ነው ማለት ነው። ይህንን ነው የሚነግረን እና የትውልድ ተሻጋሪ በረከት ስንል ዘሩ በምድር ላይ ኃያል ይሆናል። ዘራችን በምድር ላይ ኃያል እንዲሆን ከፈለግን እውነተኛውን ጥበብ ምን እናደርግ ነው? እንከተል ነው። እንግዲህ ዘር እያልን ስናነሳ ከኔና ከእናንተ ባዮሎጂካል በሆነ ወይ መንገድ የመጡ ትውልዶችን ብቻ አይደለም፣ በወንጌል ያመጣናቸውን ጭምር እንዲሁም ደግሞ እግዚአብሔር በተፈጥሮ ሕግ የሰጠን ልጆች ጭምር ኃያል እንዲሆኑ እንዲያሸንፉ የዚህን ዓለም ጨለማና የጨለማውን ሲስተም እንዲያሸንፉ እኔና እናንተ እግዚአብሔርን በመፍራት ወይም በእውነተኛው ጥበብ መጓዝና ያንንም እንዲከተሉ ለእግዚአብሔር ለሰጠን ቤተሰቦች ልናሳይ ልናስተምር እንደሚገባ ለማሳሰብ ነው ማለት ነው። ጽድቁም ለዘላለም ይኖራል። ለቅኖች ብርሃን በጨለማ ወጣ። መሐሪና ይቅር ባይ ጻድቅም ነው። ቸር ሰው ይራራል፣ ያበድርማል፣ በፍርድም ነገሩን ይፈጽማል። ለዘላለም አይናወጥም። የጻድቅ መታሰቢያ ለዘላለም ይኖራል። ከክፉ ነገር አይፈራም። በእግዚአብሔር ለመታመን ልቡ የጸና ነው ብሎ ይናገራል። እና ኃጢአተኞች ወይም ክፉዎች ደግሞ ጥርሳቸውን ቢያፋጩ ቢቆጡ ሲጠፉ ግን ያያቸዋል ብሎ ይናገራል። ወዳጆቼ ትውልድ ተሻጋሪ በረከት በህይወታችን እንዲሆን ከፈለግን እውነተኛውን ጥበብ ወይም እግዚአብሔርን መፍራትን እንከተል፣ ያን ገንዘባችን እናድርግ ለማለት ነው። ይህም ብቻ አይደለም። በዚሁ ስር እግዚአብሔርን መፍራት ትምህርት ስለሆነ ለልጆቻችን እናስተምር። መዝሙር 34 ቁጥር 9 ላይ እንደዚህ የሚፈሩት አንዳች አያጡምና ቅዱሳን ሁሉ እግዚአብሔርን ፍሩት። ባለጠጎች ደኸዩ ተራቡም፣ እግዚአብሔርን የሚፈልጉት ግን ከመልካም ነገር ሁሉ አይጎድሉም። ልጆቼ ኑ ስሙኝ፣ እግዚአብሔርን መፍራት አስተምራችኋለሁ። ሕይወትን የሚፈቅድ ሰው ማን ነው? አንደበትን ከክፉ ከልክል፣ ከንፈሮችንም ሽንገላን እንዳይናገሩ። ከክፉ ሽሽ፣ መልካምንም አድርግ፣ ሰላምን እሻ ተከተላትም። የእግዚአብሔር ዓይኖች ወደ ጻድቃን ጆሮዎቹም ወደ ጩኸታቸው ናቸውና መታሰቢያቸውንም ከምድር ያጠፋ ዘንድ የእግዚአብሔር ፊት ክፉን በሚያደርጉ ላይ ነው። ጻድቃን ጮኹ፣ እግዚአብሔር ሰማቸው፣ መከራቸውም ሁሉ አዳናቸው። እግዚአብሔር ልባቸው ለተሰበረ ቅርብ ነው፣ መንፈሳቸውም የተሰበረውን ያድናቸዋል። የጻድቃን መከራቸው ብዙ ነው፣ እግዚአብሔርም ከሁሉ ያድናቸዋል። እግዚአብሔር አጥንቶቻቸውን ሁሉ ይጠብቃል፣ ከእነርሱም አንድ አይሰበርም። ኃጢአተኞችን ክፋት ይገድላቸዋል፣ ጻድቃንንም የሚጠሉ ይጸጸታሉ። የባሪያዎቹን ነፍስ እግዚአብሔር ይቤዣል፣ በእርሱም የሚያምኑ ሁሉ አይጸጸቱም ብሎ ይናገራል። እግዚአብሔር አምላክ የተመሰገነው። እዚህ ጋር ስትመለከቱ ትምህርት ሆኖ እናያለን። ምንድነው ትምህርት የሆነው ስንል እግዚአብሔርን መፍራት። ባለጠጎች ደኸዩ ይላል፣ ተራቡ ብሎ ይናገራል። ድሆችስ እግዚአብሔርን የሚፈሩ ድሆች ደግሞ እንደተመገቡ በረሃብ ዘመን እንደሚጠግቡ ይነግረናል ማለት ነው። በረሃብ ዘመን ይጠግባሉ ብሎ ይናገራል። ይህም ብቻ አይደለም። እዚህ ጋር ስትመለከቱ ኑ ስሙኝ ሲል እናየዋለን። ኑ ስሙኝ፣ እግዚአብሔርን መፍራት
ምን አደርጋችኋለሁ? አስተምራችኋለሁ ብሎ ይናገራል ማለት ነው። ወዳጆቼ ንጉሥ ዳዊት ልጆቹን እንዳስተማረ የምታውቁት ንጉሥ ሰለሞን ምን አለን? የጥበብ መጀመሪያ እግዚአብሔርን መፍራት ነው ብሎ በምሳሌ ምዕራፍ 1 ቁጥር 7 ላይ ነገረው። አችሁ ዘሴም ሁኔታ ይመስላል። እዛ ጋም የተነሳው ወይም የመነጋገሪያ ርዕሰ ጉዳይ የሰውን ትኩረት በሙሉ ኮንትሮል አድርጎ የያዘው እግዚአብሔርን መፍራት ነው። እግዚአብሔርን መፍራት ብሎ እዚህ ጋር ትምህርት መሆኑን ይነግረናል። ትውልድ ተሻጋሪ በረከት እንደሆነ ይነግረናል። እዛ ጋር ደግሞ ምን አለ? ሰነፎች ይሄን አያስተውሉም አለ። ማንኛው ልጅዮ መጣና ሰነፍ ማለት ስራ የማይሰራ ማለት አይደለም። ሰነፍ ማለት እግዚአብሔርን የማይፈራ እግዚአብሔርን የማያመልክ እግዚአብሔርን በህይወቱ ያልሾመ አካል ነው ብሎ ይናገራል። አያችሁ፣ ይልቅስ ልክ ባልሆነ መንገድ ገቢውን ከፍ ለማድረግ የሚጣጣር እንደሆነ በምሳሌ መጽሐፍ ላይ እንመለከተዋለን። እግዚአብሔርን ካልፈራ በሰው ላይ ይሸርባን ይላል። የሰውን ንብረት ለመውሰድ የሰውን ገንዘብ ለመውሰድ በዛ መንገድ ደግሞ ያንን የራሱን ህይወት ለመቀየር የሚጣጣር አካል እንደሆነ እግዚአብሔርን የማይፈራውን አካል እግዚአብሔርን የሚፈራው አካል ደግሞ ምን እንደሆነ በምሳሌ መጽሐፍ ነገር ዘሴም ታንግ ግን የተናገሩት ሁለቱም አንድ አይነት የነገሩን ነገር እግዚአብሔርን መፍራት የሚል ነው። በምሳሌ አውድ ስታዩት እግዚአብሔርን መፍራት በወላጅና በልጅ መካከል፣ እግዚአብሔርን መፍራት በትዳር መካከል፣ እግዚአብሔርን መፍራት በኢኮኖሚካል ህይወት መካከል ያለውን አስደናቂ ብለሲንግ ሰለሞን ሲነግረን፣ ንጉሥ ዳዊት ደግሞ እግዚአብሔርን የሚፈራ ሰው ትውልድ ተሻጋሪ በረከት ያገኛል ብሎ ይነግረናል ማለት ነው። ይህንን እንድንይዝ እንድናስብ ላሳስባችሁ እፈልጋለሁ። እንደዚሁም መዝሙር 113 ቁጥር 6 ላይ አልፈን ብናይም ከዚሁ ጋር የሚቀራረብ ነገር እናገኛለን። በሰማይና በምድር የተዋረዱትን የሚያይ ከአለቆች ጋር ከህዝቡም አለቆች ጋር ያኖራቸው ዘንድ ችግረኞችን ከመሬት የሚያነሳ ብሎ ይነግረናል። ምስኪኑንም ከክፉ ከፋንድያ ከፍ ከፍ የሚያደርግ መካኒቱን በቤት የሚያኖራት ደስ የተሰኘችም የልጆች እናት የሚያደርጋት ሃሌሉያ ብሎ ደግሞ ሲናገር እንመለከታለን። እዚህ ጋር ሁለት ዋና ዋና መሰረታዊ ነገሮች ያነሳል። አንደኛው ችግረኛው ትውልድ ተሻጋሪ በረከት ስናነሳ እግዚአብሔር ፍትሃዊ አምላክ እንደሆነ እዚህ ጋር ያነሳል። ፍትሃዊ አምላክ ስለ ፍትህ ነው የሚናገረው። ትውልድ ተሻጋሪ በረከት የሚባርክ ብቻ አይደለም። እግዚአብሔርን መፍራት ትምህርት ብቻ አይደለም። እግዚአብሔር ፍትሃዊ አምላክ እንደሆነ ሲናገር ለመካኒቱ ልጅ የሚሰጥ አምላክ ነው ብሎ ይናገራል። የሚደንቅ ነገር እኮ ነው። መካኒቱን በልጅ ባረካት። ይህም ብቻ አይደለም፣ ምስኪኑንም ከፋንድያ ከፍ ከፍ የሚያደርግ ከማይገመትን ሰው ወደ ማይገመት ስፍራ ከፍ የሚያደርግ ፍትሃዊ አምላክ ነው። ስለዚህ ነው እግዚአብሔርን መፍራት ጥበብ ነው ብለን የምንለው እና እግዚአብሔርን የሚከተሉ ሰዎች እግዚአብሔርን በህይወታቸው ከፍ የሚያደርጉ በቤታቸው በኑሯቸው የሚያልቁ ሰዎች ከፋንድያ ወደ ክብር፣ ከመካንነት ወደ ወላድነት፣ ከማነስ ወደ ብዜት የሚያራምድ ጥበብ ነውና ይሄንን ጥበብ እንድንመርጥ ይሄንን ጥበብ እንድንከተል ይህ ጥበብ ደግሞ ትውልድ ተሻጋሪ ነውና አሁን የኛ ቀንበር መሰበር ብቻ አይደለም፣ የዘር ማንዘሮቻችን የትውልዳችን ቀንበር፣ የኃጢአት ቀንበር፣ የዲያብሎስ ኃይል ቀንበር፣ የሞት ቀንበር በህይወት ተቀይሮ ወዳጆች፣ ለዚህ ነው መጽሐፍ ሲናገር በአዲስ ኪዳን የምንነገረን እግዚአብሔር በምሕረቱ ባለጠጋ ስለሆነ በኃጢአታችሁና በበደላችሁ ሙታን በሆናችሁ ጊዜ ከክርስቶስ ኢየሱስ ጋር ህይወትን ምን አደረጋችሁ? ሰጣችሁ። አያችሁ፣ በኃጢአት ሙተን የነበርን ሰዎች፣ በዲያብሎስ ግዛት ውስጥ የነበርን ሰዎች እኛን ኢየሱስን ከሙታን ሲያስነሳ እኛን ከዛ ከነበረብን የሞት ኃይል፣ የኃጢአት ኃይል፣ የውድቀት ኃይል ነፃ አውጥቶ ህይወት እንደሰጠን መጽሐፍ ቅዱስ ይነግረናል ማለት ነው። ይህን የመሰለ በረከት በየትኛውም አይነት እግር እስኪነቃ እንደሚባለው ዓለምን ብንዞር አናገኝም፣ ኤክሴፕት በክርስቶስ ከማመን በስተቀር ማለት ነው። አያችሁ ወዳጆቼ፣ ይህንን ነው እንግዲህ እግዚአብሔር ትውልድን ተሻጋሪ በረከት የሚባርክ አምላክ ነው። የቅኖች ትውልድ እንደምትባረክ አየን። እንደዚሁም ብቻ አይደለም፣ የጠላቶችን ውድቀት እንደሚያሳይ የእግዚአብሔርን ፈርሃ እግዚአብሔርን ለሚከተሉ ሰዎች። ይህም ብቻ አይደለም፣ እግዚአብሔርን መፍራት
ትምህርት እንደሆነ ኑ ስሙኝ፣ እግዚአብሔርን መፍራት አስተምራችኋለሁ ካለ በኋላ ሁለት መሰረታዊ ነገር ይናገራል። አንዱ ህይወትን ማየት ከፈለጋችሁ፣ ነገን ማየት ከፈለጋችሁ ሰላምን እሹ፣ ከክፉ ነገር ደግሞ ምን አድርጉ? ራቁ። በጣም ብዙ ሰዎች ከክፉ ይርቃሉ፣ ነገር ግን ሰላምን አይሹ። ከክፉ ነገር ይርቃሉ፣ ነገር ግን ከሰላም ጋር አይጣበቁም። እና ይህንን የሁለቱን ኮንትራዲክሽን የሚመስል የሁለቱን ልዩነቶች በሚገባ ያስረዳን ማለት ነው። ከክፉ መራቅና ከሰላም ህይወት መገናኘት። ሐዋርያው ጳውሎስም ለጢሞቴዎስ የነገረው ነገር ምንድን ነው? ከክፉ ሰዎች እንዲርቅ፣ ከክፉ ትምህርት እንዲርቅ ብቻ ሳይሆን እግዚአብሔርን ከሚፈሩ ሰዎች ጋር ደግሞ እንዲጣበቅ ነግሮታል ማለት ነው። እና መራቅ የመጀመሪያው ስቴፕ ነው። ከክፉ መራቅ የመጀመሪያው ስቴፕ ነው። ሌላኛውና ፍሬያማ የሚያደርገን ዘላቂ ህይወት ውስጥ የሚያስገባን ከጤናማ አስተምህሮ ከጤናማ ህብረት ጋር ህብረት ማድረግ መሆኑንም ይነግረናል ማለት ነው። እግዚአብሔር ፍትሃዊ ነው። መካኒቷ እንድትወልድ ኦፖርቹኒቲ የሚሰጥ ነው። ሌላኛው እግዚአብሔር ፍትሃዊ ነው። የማይጠበቁ ሰዎችን ፋንድያ ላይ ያሉ ሰዎችን አንስቶ ከፍ ከፍ የሚያደርግ እንደሆነ 113 ቁጥር 6 ጀምሮ ያለው ክፍል ያስተምረናል ማለት ነው። እግዚአብሔር አምላክ የተመሰገነ ይሁን። ሁለተኛውን ስትመለከቱ የተፈጥሮ መገዛት በረከት ብዬ ለማስቀመጥ የሞከርኩት መዝሙረ ዳዊት 114ን ተመልከቱ። እስራኤል ከግብፅ የያዕቆብን ቤት ከእንግዳ ህዝብ በወጣ ጊዜ ይሁዳ መቅደሱ እስራኤልም ግዛቱ ሆነ። ባህር አየች ሸሸችም፣ ዮርዳኖስም ወደኋላው ተመለሰ። የሚገርም ነገር ነው። ተራሮች እንደ ኮርማዎች ኮረብቶችም እንደ ጠቦቶች ዘለሉ። አንቺ ባህር የሸሸሽ አንቺም ዮርዳኖስ ወደኋላሽ የተመለስሽ ምን ሆናችኋል? የሚል ጥያቄ ተጠየቁ ማለት ነው። ይህም ብቻ አይደለም፣ እናንተም ተራሮች እንደ ኮርማዎች ኮረብቶችስ እንደ ጠቦቶች ለምን ዘለላችሁ? መልስ ሲሰጡ ምን አሉ? ቁጥር 7 ከያዕቆብ አምላክ ፊት ከጌታ ፊት ምድር ተናወጠች፣ ድንጋዩን ወደ ውሃ መቆሚያ ጭንጫውንም ወደ ውሃ ምንጭ ከለወጠ ብሎ ይናገራል። ባህር አየች ሸሸች፣ ዮርዳኖስ ወደኋላ ተመለሰች። የተፈጥሮ መገዛት ብለን ስንል እግዚአብሔርን መፍራት ጥበባቸው ላደረጉ ሰዎች ወይም እውነተኛውን ጥበብ ለሚከተሉ ሰዎች ተፈጥሮ ሳይቀር ይገዛላቸዋል የምንለው ለምንድን ነው ብትሉ እግዚአብሔር በሕዝቡ ፊት ስለሚሄድ ነው። ለዚህ ነው መጽሐፍ ሲናገር እግዚአብሔር እረኛዬ ነው ብሎ ይናገራል። እግዚአብሔር እረኛዬ ነው ማለት ታውቃላችሁ፣ እረኛ በእስራኤላውያን አንዱ ከመንጋው ፊት ይራመዳል። እረኛ ከመንጋው ፊት የሚራመድ መንጋውን የሚመግብ መንጋውን የሚጠብቅ ለመንጋው የሚያስፈልገውን ሁሉ አቅርቦት የሚያዘጋጅ ነው ማለት ነው። ይህንን በምንመለከትበት ጊዜ አይታችሁ እንደሆነ እዚህ ላይ ዘጸአት ምዕራፍ 13 ከቁጥር 20 ጀምሮ ሲናገር ቀን የጠራራው ኃይል እንዳያቃጥላቸው ደመና የደመና አምድ አድርጎ ሌሊት ደግሞ የቅዝቃዜው ውርጭ ብለን የምንጠራው ከዛ የከፋው ቁር እያሉ የሚጠሩት ያከባድ ነገር እንዳይጎዳቸው የእሳት አምድ ሆኖ ህዝቡን እንደመራ ይነግረናል። እዚህ ጋም ደግሞ ሲናገር እግዚአብሔር በእስራኤል ፊት ይጓዝ ስለነበረ ባህር አይታ ሸሸች ብሎ ይናገራል። ዮርዳኖስ የምትባለው ወንዝ ወደኋላ ተመለሰች ብሎ ይነግረናል። እንግዲህ ታቦቱን የተሸከሙ ሰዎች እዛ ዮርዳኖስ ጋር እግራቸው ሲረግጥ ውሃው ወደኋላ ፈገፈገ። ከግብፅ የወጡ ሰዎች ቀይ ባህር ጋር ሲደርሱ እግራቸው ሲጠጋ ሙሴ ያን በትር ሲዘረጋ አይታችሁ ከሆነ ውሃው ለሁለት እንደ ግድግዳ ቆመ ይላል። የሚደንቅ ነገር ነው። ተፈጥሮ ሳይቀር የሚገዛው ለማን ነው ብንል እውነተኛውን ጥበብ ለሚከተሉ ሰዎች ነው። ፌድ የማያደርግ ጥበብ፣ በሌላ እንደዚህ መጣ በሚባል አዳዲስ በሚመጣ ነገር ለማይደበዝዝ ጥበብ፣ እግዚአብሔር መፍራት ለሚባል ጥበብ ህይወታቸውን ለሚያስገዙ ሰዎች ተፈጥሮ እንኳን ሳይቀር ይገዛላቸዋል። ዘሴም ጋር ነው የምናመልከው። የነሱ አምላክ የኛ አምላክ ነው። ያን የሰራው አምላክ ዛሬም የሚሰራ አምላክ ነው። ትናንት ብቻ አይደለም የሰራው። ስለዚህ እንደዚሁም እንደምን ዘለሉ ይላል። እንደ ተራሮች እንደ ኮርማዎች፣ ኮረብቶች እንደ ጠቦቶች ዘለሉ ብሎ ይናገራል። ማስታውሱ ከሆነ በሲና ተራራ ላይ እግዚአብሔር በእሳት ስለወረደበት ተራራው ሙቭ ማድረግ ጀመረ። እናንተ እና እኔ አሁን እያየን የካ ተራራ መንቀሳቀስ ቢጀምር
እዚህ ቁጭ ብላችሁ ተሰሙ ይሆን? እንሰማ ይሆን? እኔስ ቁሜ እናገር ይሆን? ምን እናደርግ ይሆን? እያዩት እኮ ነው። ከዚህ የነበረው ወደዛ፣ ከዛ የነበረው ወደዚህ መንቀሳቀስ ጀመረ። እንደ ኮርማ ዘለለ ብሎ ይናገራል። ከፍ ዝቅ ማለት ጀመረ። የሚገርም ነገር ነው። ለዚህ ነው ጸሐፊው ምን ብሎ ይናገራል? በረሩ ይላል፣ ነፍሳቸውን ሊያድኑ። እንቅስቃሴውን ሲያዩ ሙሴ አንተ ተናገረን፣ እግዚአብሔር አይናገረን፣ ይበቃናል እስኪሉ ድረስ እንደ ጠቦት መዝለል ጀመሩ። እንደ ኮርማ መዝለል ጀመረ። አያችሁ፣ ተፈጥሮ ሙቭ ማድረግ መንቀሳቀስ ጀመረ። ክብር ለኢየሱስ ክርስቶስ ይሁን። እግዚአብሔር በፊታቸው ስለሄደ ውሃ ታዟል፣ ተራሮች ታዘዋል። ይህም ብቻ አይደለም፣ ኃያላን መንግስታት ታዘዋል። ይህም ብቻ በሐዋርያት ሕይወት ስንመለከት እርኩሳን መናፍስቶች ታዘውላቸዋል እስኪደነቁ ድረስ። ጌታ ሆይ እርኩሳን መናፍስት እንኳ በስምህ ምን ያደረጉልን? ተገዙልን እስኪሉ ድረስ ሞት ታዞላቸዋል። በጌታ በኢየሱስ ክርስቶስ ስም ሲጸልዩ ሙታን ተነስተዋል። የታሰሩ ሰዎች በጌታ በኢየሱስ ስም ሲጸልይ እርኩስ መንፈስ ከላያቸው ላይ እየጮኸ ለቆ ሂዷል። ሽባ አድርጎ የነበረው መንፈስ የሽባነት ኃይል ከላያቸው ላይ ተነስቶ ሂዷል። ታውቃላችሁ፣ የተፈጥሮ ስርዓት እንኳ ሳይቀር ይሄ ነገሮች ተወሳስበው ያሉ ታሪኮች ሳይቀር ወደ ተፈታ ነገር ሲመጡ እንመለከታለን። እንደዚህ አይነት ብለሲንግ ቅድም ባነሳናቸው ፊሎሶፈርስ እጅ ውስጥ የለም። ይሄ ያለው እግዚአብሔርን በሚከተሉ ሰዎች፣ እግዚአብሔርን ጥበባቸው ባደረጉ ሰዎች እጅና ህይወት ነው። እንግዲህ የዮርዳኖስ ወንዝ፣ ቀይ ባህር፣ የሲና ምድረ በዳ እነዚህ ሁሉ ሲናወጡ እናያለን። ዘጸአት ምዕራፍ 19 ማንበብ ትችላላችሁ። ሲናወጡ እንመለከታለን። ያ አምላክ አሁንም የኛ አምላክ ነው። ትላንት ተብሎ የተሰራ ታሪክ ብቻ አይደለም። ዛሬም እግዚአብሔር አምላካችን በዘመናችን በታሪካችን በእኔና በእናንተም ህይወት በእኔና በእናንተም ትውልድ መካከል ሊሰራ የሚያግደው የለም። ግን አንድ ፎርሙላ አለ። ያ ምንድን ነው ብትሉ፣ ወይም ደግሞ መስፈርት አለ። እግዚአብሔር መፍራት ጥበባችን መሆን አለበት። እግዚአብሔር ለሚፈሩ ሰዎች እግዚአብሔር በፊታቸው ይሄዳል፣ ፍትህ ያደርጋል፣ ተአምራቶች ያጠግበናል። እግዚአብሔር አምላክ እየተመሰገነ ይሁን። እዚሁ መዝሙረ ዳዊት ላይ ስትመለከቱ 116 ቁጥር 8 ላይ 116 ቁጥር 8 ላይ እስቲ እንመልከት። እንደዚህ ብሎ ይናገራል። ነፍሴን ከሞት ዓይኔንም ከእንባ እግሬንም ከመሰናክል አድኗልና በሕያዋን ሀገር በእግዚአብሔር ፊት እሄዳለሁ ብሎ ይናገራል። ይህንን ስትመለከቱ ምን እያለ ነው? ለህዝቡ መድኃኒትን ይሰጣል። ውሃውን ወደኋላ ሲመልስ፣ ቀይ ባህርን ሲከፍል፣ ተራሮችን እንደዛ ሲያናውጥ ምንድነው ኢምፕሊሜንቴሽኑ? ምን ለማለት ነው? እግዚአብሔር ይሄን ሁሉ ነገር እያሳያል። እግዚአብሔር እኮ እሱ ነው ፈጣሪው። ምንም ለሱ የሚሳነው ነገር የለም። ሁሉን ነገር ቢያደርግ የሱን ኃይል ለማሳየት ነው ወይ ስንል አይደለም። እና እግሮቻችንን ከመሰናክል፣ አይኖቻችንን ከእንባ፣ ነፍሳችንን ከሞት ሊያድን ነው። ተፈጥሮ እንዲገዛልን በፊት ለፊታችን የሚሄደው ያዳንን የሚያድንን አምላክ ነው ያለን። ያዳንን በቅዱስ አጠራር ደግሞ ምን ያደረገን? የጠራን ለእግዚአብሔር ካህናት እንድንሆን ያደረገን ኢየሱስ ክርስቶስ፣ እሱ የታመነ አምላክ ነው። ለዚህ ነው አሁንም እግሮቻችንን ከመሰናክል፣ አይኖቻችንን ከእንባ፣ ነፍሳችንን ከሞት ትናንት ብቻ አይደለም በየጊዜው የሚታደገን የማናቃቸው ታሪኮች ሁሉ የሚታደገን ከዘላለም ሞት፣ ቅድም እንዳነሳ ነው ከኃጢአት ኃይል፣ ከዲያብሎስ ግዛት፣ ከሞት ኃይል ነፃ አውጥቶ ያው ያደረገን አሁንም በየጊዜው ከሚገጥሙ ቻሌንጆች ሁሉ የሚታደግ አምላክ ነው ያለን። ለእሱ ክብርና ምስጋና ይሁን። እሱ መድኃኒታችን ነው፣ እሱ ታዳጊያችን ነው፣ እሱ እረኛችን ነው፣ ይወደናል። እግዚአብሔር የተመሰገነ ይሁን። ስለዚህ በሕያዋን አገር በእግዚአብሔር ፊት እሄዳለሁ ብሎ ይናገራል። በሕያዋን አገር እሄዳለሁ። እግዚአብሔር አምላክ የተመሰገነ ይሁን። እግዚአብሔር የሚያስጉዘን የሚታደገን እጆቻችንን ይዞ የሚመራ አምላክ ስለሆነ ይህንን የሚያገኙ እውነተኛውን ጥበብ የሚከተሉ ሰዎች ናቸው ወዳጆች። ሶስተኛውን በምንመለከትበት ጊዜ የማሸነፍ በረከት በመዝሙረ ዳዊት 118 ቁጥር 10 ላይ አለፍ ብለን ብናይ ጥሩ ነው። 118 ቁጥር 10 ላይ ላንብብላችሁ። መክበቡንስ ከበቡኝ፣ በእግዚአብሔር ስም አሸነፍኳቸው። ንማርን እንደሚከብብ ከበቡኝ፣ እሳትም በእሾህ ውስጥ እንዲነድድ ነደዱ፣ በእግዚአብሔርም ስም አሸነፍኳቸው ብሎ ይናገራል።
የማሸነፍ በረከት ብለን ያነሳ ነው። ይህንን ከበቡኝ ብሎ ይናገራል። ጦርነት አልባ ህይወት አይደለም። እውነተኛ እውን ጥበብ ስንከተል እግዚአብሔርን መፍራት ህይወታችን አድርገን ስንከተል ጦርነት የሌለበት በቃ ምንም አይነት ተግዳሮት የማይገጥመው ህይወት እንመራለን ብለን እያልን አይደለም። ነገር ግን ተመልከቱ፣ ከበቡኝ ብሎ ይናገርና ንብ ማርን እንደሚከብብ ከበቡኝ ብሎ ይናገርና የሚነግረን እንደዚህ ነው። በእግዚአብሔር ስም ምን አደረግኳቸው? አሸነፍኳቸው። አሁንም ደግሞ ይናገራል። ከበቡኝ ይልና በእግዚአብሔር ስም አሸነፍኳቸው ብሎ ይናገራል። ታስታውሱ ከሆነ ንጉሥ ዳዊት ከመቀባቱም በፊት የመጣው ነገር ወይም ደግሞ ንጉሥ ሆኖ ሙሉ በሙሉ ከመግዛቱ በፊት ጎልያድን ሲገጥም የነገረው ይሄንን ነበረ። በተገዳደርከው በጭፍሮች አምላክ ስም እመጣብሃለሁ ነበር ያለው። ጌታም ኢየሱስ ክርስቶስ የሰጠን ስሙን ነው። በስሜ ያለመናችሁ ማለት ከዚህ በኋላ ግን በስሜ ለምኑ የምትወዱት ይደረግላችኋል ብሏል። አያችሁ፣ ለሐዋርያትም የሰጣቸው ይሄንን ነው። ይሄንን ስም ነው የሰጣቸው። ስም ውስጥ ያለ ታላቅ ኃይል አለ። በጌታ በኢየሱስ ክርስቶስ ስም የማይገዛ ምን አለ ወዳጆቼ? ለስሙ የማይገዛ ነገር የለም። ከበቡኝ። ይሄ ነገር ተመልከቱት። መክበቡንስ ከበቡኝ፣ በእግዚአብሔር ስም አሸነፍኳቸው። ንብ ማር እንደሚከብብ ከበቡኝ። እንግዲህ ማር ቆርጣችሁ የምታውቁ ሰዎች ካላችሁ ነው የሚገባችሁና ብዛታቸውንም ያሳይና ነገር ግን በእግዚአብሔር ስም አሸነፍኳቸው። የማሸነፍ በረከት ብለን የምናነሳውም ይሄንን ነው ማለት ነው። አያችሁ፣ እግዚአብሔርን የሚፈሩ እውነተኛውን ጥበብ የሚከተሉ ሰዎች ይከበባሉ እንጂ ድሉ የነሱ ነው። ይከበባሉ እንጂ የመጨረሻው ድል ባለቤቶች እነሱ መሆናቸውን ላሳስባችሁ እፈልጋለሁ። እዚሁ መዝሙር 118 ቁጥር 22 ላይ አለፍ ብለን ብንመለከት አንድ የምናየው ነገር አለ። ቁጥር 22 ግንበኞች የናቁት ድንጋይ እርሱ የማዕዘን ራስ ሆነ፣ ይህች ከእግዚአብሔር ዘንድ ሆነች፣ ለዓይናችንም ድንቅ ናት ብሎ ይናገራል። ይህንን ስለ ግንበኞችና ከንቀት ወደ ምን ወደ ክብር ራሱን የቻለ ቶፒክ ሆኖ እናየዋለን። ይህንን ወዳጆቼ ስለ ጌታችን ስለ ኢየሱስ ክርስቶስ ነው የሚናገረው። የማሸነፍ ህይወት እና ስትመለከቱ ግንበኞች ምን አድርገውታን ብሎ ይናገራል? ንቀውታን ብሎ ይናገራል። ነገር ግን ግንበኞች የናቁት ይሄ ድንጋይ የማዕዘኑ ራስ ሆኖ ሲቆም እንመለከታለን። ከንቀት ወደ ምን ሲመጣ? ወደ ክብር ሲመጣ የማሸነፍ በረከት ብለን የምንጠራውም ይሄ ነው ማለት ነው። ይሄ ይሆን ዘንድ ምንድነው ሪኳየርመንቱ ወይም ምንድነው መሟላት ያለበት ስንል እውነተኛውን ጥበብ መከተል፣ እውነተኛውን ጥበብ ገንዘብ ማድረግ፣ እውነተኛውን ጥበብ የራስ ማድረግ። ያ እውነተኛ ጥበብ ምንድን ነው ካልን እግዚአብሔርን መፍራት። እግዚአብሔርን መፍራት እንግዲህ በቤታችን፣ እግዚአብሔርን መፍራት በመስሪያ ቤታችን፣ እግዚአብሔርን መፍራት ከሰዎች ጋር ባለን ግንኙነት፣ እግዚአብሔርን መፍራት ላይፍ ስታይል ነው፣ የህይወት ዘይቤ ነው ወዳጆቼ። ይህም ብቻ አይደለም። የማሸነፍ ስንል በእግዚአብሔር ስም ማሸነፍ፣ ይህም ብቻ ከውድቀት ወደ ክብር ብለናል። በእግዚአብሔር የመጠበቅ በረከት 121 ላይ አለፍ ብለን ብናይ ጥሩ ይመስለኛል። 121 ላይ አለፍ ብላችሁ ብትመለከቱ በቅንፍ 121 ማለት ነው። መጽሐፉን ያዛችሁ መጽሐፍ ማንም ትናችሁ ላይ ከሆነ ደግሞ 121 ላይ ምን ብሎ ይናገራል? አይኖቼን ወደ ተራሮች አነሳው፣ ረዳቴ ከወዴት ይምጣ? ረዳቴ ሰማይና ምድርን ከሰራ ከእግዚአብሔር ዘንድ ነው። እግርን ለመናወጥ አይሰጠውም፣ የሚጠብቅም አይተኛም። እነሆ እስራኤልን የሚጠብቅ አይተኛም አያንቀላፋም ብሎ ይናገራል። እግዚአብሔር ይጠብቀሃል። እግዚአብሔርን በቀኝ እጅ በኩል ይጋርድሃል። ፀሐይ በቀን አያቃጥልም፣ ጨረቃን በሌሊት ብሎ ይናገራል። እግዚአብሔር ከክፉ ነገር ሁሉ ይጠብቀሃል፣ ነፍስንም ይጠብቃታል። ከዛሬ ጀምሮ እስከ ዘላለም እግዚአብሔር መውጣትና መግባትን ይጠብቃል ብሎ ይናገራል። በእግዚአብሔር የመጠበቅ በረከት አይደንቅም? ተመልከቱ እየተናገረ ያለውን እና ረዳት ፈልጎ ወደ ተራሮች አይኖችን አነሳው ብሎ ይናገራል። ነገር ግን እዛ ጋር አልነበረም የኔ እርዳታ ብሎ ይነግራል መልሶ። እና የት ጋ ነው ታዲያ ያ ብሌሲንግ ብለን ስንመለከት ረዳቴ ሰማይና ምድርን ከሰራ ከእግዚአብሔር ዘንድ ነው ብሎ ይናገራል። ወዳጆቼ የሚረዳን ሰማይና ምድርን የሰራ
ሕያው እግዚአብሔር እንደሆነ ላሳስባችሁ እፈልጋለሁ። የሚረዳን ያንም ይረዳን ሕያው እግዚአብሔር ነው ወዳጆቼ። ሰማይና ምድርን ከሰራ ከእግዚአብሔር ዘንድ ነው። እነሆ እስራኤልን የሚጠብቅ አይተኛም አያንቀላፋም ብሎ ይናገራል። በእግዚአብሔር የመጠበቅ በረከት፣ ለዚህ ነው የማሸነፍ በረከት ብለን ያነሳ ነው። ለረዳን